عليه وسلم እቺን ደግሞ የሚፈስር የሚተረጎም الذي يوضحها ያ ግልጽ የሚያረጉ ማለት ነው። ይሄንን ቃል ግልጽ የሚያረጉ ከቁርአን አለ። ቀውሉ ተዓላ የአላህ ሱብሓነሁ ወተዓላ ቃል ነው። ወኢዝ ቃለ ኢብራሂሙ ኢብራሂም ባለ ጊዜ አስታውስ ሊአቢሂ ለአባቱ ወቀውሚሂ ለሕዝቦቹ ኢነኒ በራኡን እኔ ተጥራርቻለሁ የተጥራራው ነኝ ሚማ ተዕቡዱን ከሚታመልኳቸው ማለት ነው። ከሚታመልኳቸው አማልክት የተጥራራው ነኝ ባለ ጊዜ አስታውስ። ኢለ ለዚ ያ ሲቀር ፈጠረኒ የፈጠረኝ ሲቀር ከሌለውበት ያስገኘኝ ሲቀር ፈኢነሁ እሱ ሰየህዲን ይመራኛል። ወጀዐለሃ ኢብራሂም አደረጋት ይችን ቃል አሁን በቁርአን ተናግረን ያሳለፍነውን አደረጋት ከሊመተን ባቂየተን ቀሪ ቃላት አደረጋት የት በልጆቹና ከሱ በኋላ ለሚመጡ ህዝቦች አደረገ ቀሪ ቃል አደረገ በህዝቦች ውስጥ እንድትቀር ማለት ነው። ፊ አቂቢሂ ከሱ በኋላ በሚመጡት ውስጥ እንድትቀር ማለት ከአላህ ሱብሓነሁ ወተዓላ የሚመለክ አምላክ የለም የሚል ቃል ከሱ በኋላ ለሚመጡ ህዝቦች ውስጥ እንድትቀር ማለት ነው። ሀታ እኛን ይመለከተናል። ከኢብራሂም በኋላ ነው ያለነው። በእነሱ መካከል እንድትቀር አደረጋት አለ። ለዐለሁም የርጅዑን ይመለሱ ዘንድ ይችን ቃል ሰምቶ ይመለሱ ዘንድ ወደ እስልምና። ወቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ቃል አሁንም ቁል በል ያ አህለል ኪታብ እናንተ የኪታብ ባልተቤቶች ሆይ ይሁዳና ነሳራ ናቸው። እነዚህም መጽሐፍ ቅዱስን ይዘናል ይላሉ፣ እነዛም ተውራትን ይዘናል ይላሉ። ስለዚህ ሁላቸውንም ይጠራል ማለት ነው። ማለት መጽሐፍ በእጃቸው አለ። እዛ ነው ቁል ያ አህለል ኪታብ እናንተ የመጽሐፍ ባልተቤቶች ተዓለው ኑ በላቸው ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያዘዘ ነው። ኑ በላቸው ተዓለው ኑ ኢላ ከሊመቲን ወደዚች ቃል ኑ ሰዋኢን በይነና በመካከላችን እኩል የሆነችው ወደ ሆነችዋ ቃል ኑ ወበይነኩም በእኛና በእናንተ መካከል ማለት ነው። በይነና በእኛና ወበይነኩም በእናንተ መካከል እኩል ወደ ሆነችዋ ቃል ኑ። እሷስ ምንድናት? አላ ነዕቡደ ኢለላህ ከአላህ ሱብሓነሁ ወተዓላ ውጪ ላናመልከው፣ ወላ ኑሽሪከ ቢሂ ሸይአ በሱም ላናጋራ፣ ሸይአን ማለት ምን አንድንም ነገር ማለት ነው። ወላ የተኺዘ ላይዝ ወይ ደግሞ ላኒዝ ባዕዱና ከፊላችን ባዕዶን ከፊልን አርባበን አምላክ አድርጎ ላይዝ አሉ ሚን ዱንላሂ ከአላህ በታች። ፈኢን ተወለው እምቢ ካሉ ፈቁሉ በሏቸው ኢሽሀዱ ለእኛ ደግሞ መስክሩልን ቢአና ሙስሊሙን እኛ ሙስሊም መሆናችንን መስክሩልን፣ እናንተ ሙስሊሞች ናችሁ ብላችሁ መስክሩልን። እናንተ እምቢ ካላችሁ እስልምና አንቀበልም ካላችሁ ለእኛ ደግሞ እስልምና መስክሩልን። እኛ የክብር ስማችን ነው፣ ማዕረጋችን ነው እስልምና ማለት ነው። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለመ አጅማዒን።